ኛው ያለነው ለገጣፎ ውስጥ ነው። ሲሲዲ ሪል ስቴት እዚህ የመኖሪያ ሰፈር ውስጥ በርካታ የኪነ ጥበብ ሰዎች፣ አትሌቶች፣ ዶክተሮች፣ ፓይለቶች ከተለያየ ሙያ መስክ በርካታ ኢትዮጵያኖች ተፋቅረው ይኖራሉ። ትንሿ ኢትዮጵያ በሉት። በነገራችን ላይ ለገጣፎ ለምን እንደሆነ አላውቅም በኪነ ጥበብ ሰዎች በጣም ይወደዳል። ለምሳሌ ጋሽ ማሙድ መኖሪያ በዛ በኩል ነው። ኤፍሬም ታምሩም እዛጋ ነው። ከዛ ውስጥ ደግሞ የዓለም አቀፍ አርቲስቱ ኤከንና ሮዚም ቤት አላቸው። እሱ ብቻ አይደለም፣ ዶቃ ፊልሟን በአማዞን የለቀቀችው ማህደር አሰፋም እዚሁ ጣፎ ጥግ ላይ በቃ ምን ልበላችሁ እንዲህ መተንተን አለብን። በጣም ብዙ የኪነ ጥበብ ሰዎች የሚኖሩበት ቦታ ነው። ከዛ ውጪ ለገጣፎ ውስጥ ራሱ ተወዳጁ አቀንቃኝ ነዋይ ደበበ፣ ኃይልዬ ታደሰ እያልን ብንጀምር በቃ እነ ለምለም ኃይለ ሚካኤል ደስ የሚል ፍቅር ያለበት ቦታ ነው። እንደዚህ ካለን ያው እኔ እንዴት እንደምመደብ አላውቅም እንጂ ተከራይቼ እኔም እዚህ ነው ያለሁት። ለማንኛውም ደስ የሚል ሰፈር ነው ካለው አጠቃላይ እንቅስቃሴ አንፃር